በዛሬ ቪዲዮ ይሄንን ቪዲዮ አብረን እንዲሁም በተጨማሪ የዚህ ሰውዬ ጉዳይም አብረን እናየዋለን። እንዲሁም በተጨማሪ ይሄ ሰውዬም አብረን እናየዋለን። ይሄ መጀመሪያው ነው። ዋት አይሆንም። ክርስቲያኖ ሮናልዶ እንኳን እንደዚህ አላገባም። ማይ ጋድ ማይታመን አልጠበቁ ከየት ነው የወረወረው? ኦ ማይ ጋድ የማይታመን ነው። ይሄ ጭብጨባ ይገባዋል። አጨብጭበናል። ትችላለህ። እሺ በዛስ ከሩቅ ቦታ ነው የተወረወረለት። ኦ ማይ ጋድ ተወረወረው። ማይክ ጃክሰን ብዬዋለሁ። ኖ ኖ ስሜን ይፍቀር ወይዬ ቤብ። አሁን ግን አንጋባም እንዴ? እንጋባለን እንጂ ግን ምን አለ? ምን አለ? አሪፍ ጥያቄ ነው። 2 ሲኖትራክ፣ 4 የቤት መኪና እና 5 ባጃጅ በቀን አጥባለሁ። ይሄ ነው አጥባለሁ ይለኛል እንዴ? ይሄ ነው መጋባት። bombastic side eye, criminal offensive side eye. He needs some milk. God have mercy upon us. ያለፍንበት ስለሆነ ማለት ነው። ምን ልታዘዝ? የኔ ወንድም አንድ ቀይጥ ምንድነው? የኔት ሙሉ ሀይዘሽልኝ ተመጫለሽ። ቀይጥ እኮ ነበር ያዘዝኩት። አንዱ ስጋት አለሽ። ምን ይጨመር? የኔ ወንድም ጀልባ አንበሳው እዱዬ እንኳን አንቺ አስደነገጥሽኝ። መኪና በዚህ ፀሐይ ምን ነው ወዴት ሄድክ ነው? ስራ ያለኝ አልመስልም። አሁን ሲሄድ ዞሮብኝ እኮ ነው። እናቴ የኔ ቆንጆ እሺ መኪና ገዛሽ? መኪና ገዛው። እውነት ታስታውሳለህ? ያኔ እንጋባ ስልህ የትም አትደርሺም እያልከኝ ነበር። እንዴ ብዬ ነው? አዎ አራራ ተሆነ እንደዚህ ታደርጋለህ። እኔ ይገባኛል። እውነት መኪና ገዛሽ? ወይ እንደውም ይሄ ከስንት አንዴ የሚይዛተኝ 3 መኪና አለኝ፣ ቤቶች አሉኝ። አንተም ቢያልክ ያኔ አይዞህ የገፋሁት ሁሉ እኮ ጥሩ ቦታ ደረሰ። እንባችሁ ደረሰ። አገባሽ? አሁን አገባሽ? እና አሁን በምን ላግዝ? እኔ ልረዳ፣ ከጎን ልሆን ዝግጁ ነኝ። ችግር የለውም። ውሻ ትፈልጋላችሁ? የምን ውሻ? እኔ ውሻ እንደማልወድ ታውቃለህ። እሺ ድመት ልሁን እናንተ ቤት? ሰግድ በረከቴ ሰግድ ለገንዘቤ ሰግድ ፈምስ ዋት ነርሶን ጤፍ ግፈኛ ነው ግን ኦ ማይ ጋድ። ሰላም አሉ ማማ። እግዚአብሔር ይመስገን። እናቴ ስትልሽ 6 ሰዓት መጣሽ ጸበል ቅመሽ መቅዲንም ይዘሻት ነይና ምሳ ብሉ ብለሻለች። እሺ እኔ እመጣለሁ። መቅዲስ ገጠር ዳለች። እኔ እመጣለሁ። የለችም? አዎ መቅዲ የለችም? በቃ መጣሁ። ቅድም ተሳስቼ ነው በዚህ 5 እንጀራና በዚህ ወጥ ይዘና የተባለ። ምንድነው? 6 ሰዓት ጸበል ቅመሱ ምናምን ትል ነበር። አረ የለም፣ የምን ጸበል ቅመሱ ነው? በዚህ ወጥና በዚህ 5 እንጀራ ነው የተባለው። የለኝም። ድሮም እናንተን ሰው ብዬ ሳምን ነው ነገሩ የቀረው። ውጣ አለው 5 እንጀራ ያለች አንተ ውጣ ነው ምን ውጣ። ታሽ መድኃኒዓለም አብይ ተሽማግሌ አሪፍ ዋት በምን አስቦት ነው? ኦ ኖ ኦ ማይ ጋድ ኦ ማይ ጋድ ይሄን ማመን አልችልም። በምን አስቦት ያርሰባ ትላለ ጆሮዬን ደፍኛለሁ። አንዲት ሴት ነበር የቀጠርከው፣ እነሱ መጡብህ 3 ሆነው። የዛሬን ግድ የለም ጋብዛቸው፣ ተከፈል ፋራሁንላቸው። ኧረ እናንተ ፍቱ ይጀንጅንበት፣ በላ አርጉና ተቀየሱለት።
ከግብዣው በኋላ አስቧል ብዙ አያስታውቅም ወይ ፊቱ ላይ ወዙ ደረሱለት በቃ ማስቸኳይ ደረሱለት እንጂ አልቆለት ነበር የእውነት አልቆለት ነበር ለሶስት አጨብጭቡ እዚህ ጋር እንጀራ በጁስ ኦ ማይ ጋድ እነዚህ ብራሽ ለዩቱላችሁ ኦ ማይ ጋድ what oh my god good different oh my different oh my god my sis ödünce iyi kabul ቤተሰብ የሚያውቀው ህይወት ነበረንና በዛ መካከል ላይ ነው አብረን ሆነን ለጨዋታ የተቀረጸ ራሴ ነኝ ቪዲዮውን የቀረጽኩት ላሳየው ነው ለሱ ሰው የተጫወትን እየሳቀን በቃ ስከንቅልፉ ሲነቃ ይሄን ቪዲዮ አሳየዋለሁና ብዬ ያስኩት ቪዲዮ ነበር በሰዓቱ ለሱ ካሳየሁት በኋላ ከስልኬ ላይ አልጠፋም እኔም እንዴት ሊሆን ቻለ ምክንያቱም እኔ ጋር እኔ ስልክ ላይ ያለው ራሴ ነኝ በጣም ማይገኝ ቦታ ሴኪዩርድ ነው የተቀመጠው ማው ማጥፋት ነበረብኝ መቅረጽም አልነበረብኝም ግን ከራሴ ከትዳር ጋር ጋር ብዙ ነገሮች እኮ ታረጊያለሽ ስልክ አሁን እንደዚህ ያልሽ ግን እንዴት አደባባይ ሊወጣ ቻለ በዛ ላይ ደግሞ በራሴ የግል አካውንት እንዴት የሚለው ለብዙ ጥያቄ ነበረ በኋላ ግን ብዙ አንዳንድ ነገሮች ስለነበሩ ወደ ህግ ጉዳዩ ሄደ ህግ ያዘው መጣራት ጀመረ ከዛ በኋላ የሚገርምሽ በዛው ቀን ውስጥ ቤቴ ተዘረፈ ቤቴ ሲዘረፍ የጠፋው የዋይፋይ ገመድ ኬብል ነበረ ብዙ የተቀናጀ ነገር ነበረው ቤቴ ውስጥ አክሰስ ተደርጎ በራሴ አካውንት ብዙ ነገሮች ተደርጎ ነበረ ከዛ ያ ሁሉ ነገር ለካ ፕላንድ ነው ተጠና የተቀናጀ ከስኬትሽ ወደ ኋላ ላይ ያደርግሽ የሚፈልግ ያለሽበትን ቦታ እንግዲህ ክብርም ከሆነ ሊያዋርድሽ በድክመትሽ ደግሞ ሊጎዳሽ የሚፈልግ ነበርና በኋላ ብዙ ነገሮች አለፉ I'm sorry መቅዲ ቀላል ችግር አይደለም ሲያልፍ ስቶሪ ሆነና ብዙ ሰው ራሴ ያደረኩት ራሴ አንዳንድ ሰው ቁናውን ለማግኘት አንዳንድ ሰው ብዙ ይመስላል ግን እንዳልኩሽ ብዙ ውስጥም ገብቼም አላወራው በህግ ዙሪያ የተያዘና በህግ ቅጣት የተገኘበት ነገር ስለሆነ አሁን ዘርዝሬ ማውራቱ ይቅርባይነቱን ሽርብኛል ብዬ ሰዓቱ ለሷም ምላሽ ሰጣለች ቀጥታ ሰው ሄዳ እንትን አልተናገረችም መረጃ ምናምን ፖሊስ ጋር ሄዳ ምን ብላ ነው አራልጣ ነው ይሄ ነገር የተናገረችውና ያው እንደሰማችሁት ነው ከሷ አንደበት ለጎዶሎ መልስ እንደሚገኝ ምስክር ነኝ 11 ዓመት ነው ያልወለድኩት እግዚአብሔር ግን አልዘገየም አልተሳሳተም እኔ ነበር የቸኮልኩት እኛ ቤት ገባ ደስታ ሁላችሁም ቤት ይግባ እግዚአብሔር ጎዶላችሁን በጠቅላላ ይምላላችሁ ዘመን ያለፈበት ጥያቄያችሁ እግዚአብሔር ይመልስልኝ የኔን ጥያቄ የኔን ታሪክ የቀየረ አምላክ ሁላችሁም ታሪክ ያው እንደሰማችሁ ከ11 ዓመት በኋላ ነው ልጅ የወለደችው እና ያው መታገስ አለብን ማለት ነው አንዳንዴ ፈጣሪ አይሳሳትም እና በእኛ ምክንያት የሚሆን ነገር የለምና ፈጣሪ ሲፈቅድ ነው ሁሉም ነገር የሚሆነው ቬሮኒካ እርግም መልኳ ቬሮኒካ እርግም መልኳ ባልኖርም ፊቱን ቀድሜ ጨረቃን የሰከንድ ዕድሜ የዓለም ነገር ባንቺ ሲወሰን ለደስታም ሐዘን ነው ወገን ቀጥል ግጥሙን ማያዝ ፈልጋለሁ እኮ ነው አብሽር በእናትህ ቀጥል በተስፋ ሁሉም ደስ ይብለኝ ተፈጥሮ እየገፋፋኝ አግዝፌ እንዲባልልሽ አበባ እንደው ዝም ብለሽ ሁኔታሽ እንደምደርስታት እንዳለ መስከፈ አይደለም ቬሮኒካ እርግም መልኳ ማቹት ነው ያ በቪዲዮ ቢሰራ አሪፍ ነው ብዬ አስባለሁ ያው ምን ይደረግ እንጂ
የዛሬ ቪዲዮ ይህን ይመስላል። ሰብስክራይብ